ትመጣለች። ይሄን እንዳትረሳ። ነገር ግን አሁን የሰራችው ነገር ለአላህ ብለህ አንተ መጀመሪያ ራሱ በቃ የዚችን እንትን አላህን ፈርተህ የእሷን አስተካክልላት። በቃ አህመድ አስተካክላት። አህመድ እኛ ምን ፈልገው ይሄ ብቻ ነው። አህመድ አስተካክልለትና ይኸውልህ፣ አህመድ አስተካክልላትና ይኸውልህ፣ እኔ እኮ አሁን አህመድ እኔ እኮ አሁን አንተም እሷም ጋር ያለውን ችግር ለመፍታት ነው። ገባ? እቺ ልጅ እንበል ኦኬ፣ ችግር እሷ ጋር ነው ያለው እንበል። አህመድ ጥፋቱ የኔ እያረጋችሁ ነው አሁን እየዘጋችሁ ያሉ ልጅ እኛ እኮ አሁን ይኸውልህ አህመድ ጥፋት እኮ አሁን አንተ እኮ ጥፋተኛ ነህ ያለ እኮ እኛ እኮ አሁን የምንለው ችግሩ በመሀላችሁ የተከሰተ ነገር አለ፣ የተፈጠረ ነገር አለ እና አሁን ችግሩን ለመፍታት ነው የምንፈልገው። እሷም ጋር ችግር እንዳለ ተናግሬያለሁ እኔ። ሁለት ቤት ክፍል እንደዚህ ያሰብሽው ትክክል አይደለም። ሙኒትም እኔም ነግሬያታለሁ። ግን አሁን እቺ ልጅን ካንስሌሽን አንተ ማስደረግ ትችላለህ፣ አስደርግላት። እኔ እንግዲህ እንደሰማሁት ከሆነ በውስጥም አንዳንድ ሰው እንደሚጽፉልኝ አንተ ነው ይሄ ነገር ማድረግ የምትችለው እና ይሄ ነገር ተባበራት። በመሀላችሁ ያለውን ችግር ደግሞ እኔ ለመፍታትና ነገሩን እንዲሆን እሞክራለሁ። ምን እንደሆነ ታውቃለህ? ይሄ ነገር ይሄ እዚህ ደረጃ ሳይደርስ በሰላም ቢሆን ልጅቷ ከዛ ቤት ሳትወጣ ሴትዮዋን መጣልና ያን ሁሉ ችግር ባይመጣ ሴትዮዋን አውርቻት ካንስሌሽኑን ለመቀበል ነበር። የዛውኑ ቀን ከሙኒት ጋር እያወራው ነበር። ከዛ ምን ተፈጠረ? የራሷን ስልክ ሴትዮዋ ልትቀበል ስትሄድ ልጅቷ ጋር ሴትዮዋ ወደቀች። ልጅቷም ጣለች፣ ይሁን ራሷ ወደቀች። ገባ አይደለ? ይሄ የአላህ መቀደር ነው፣ የአላህ ቀደር ነው። እሺ የአላህ ቀደር ነው። እየሰማሁ ነው። ስለዚህ እዚህ ጋር የዋሸ ነው፣ ውሸቱ ነው። እዚህ ጋር የኔ ስልክ ነው ስልክ ልትቀበለኝ የነበረው። እሺ ቆይ እሺ። አረቦች እንኳን ይሄ ተፈጥሮ በሌላም ትንሽ ኬዝ ነው የሚፈልጉ። ገባ? እንደዚህ ሆና እቺ ልጅ መጀመሪያውም ስጋት ውስጥ ነኝ እኔም አላቆ ስጋት ውስጥ ነኝ ስላለች እሷ የምትለው ነገር እውነት እንዳይሆን ብዬ ነበር ከዛ እንድትወጣ ያደረኩት እንጂ መጀመሪያ በሰላም ሙኒትንም አውርቻት ሴትዮዋን አባብያት ሌላ ሰው አመጣልሻለሁ ብዬ ካንስል ለማስደረግ ነበር እቅዴ። ገባ አይደለ? ከዛ ያ ነገር ነገሩ ሲበለሻሽ ልጅቷን ወስዶ እዛ ጋር ያደረጉት እኔም እንድትወጣ ነበር የፈለጉት። ለምን ሴትዮዋ ወድቃለች በእጇ ላይ ሌላ ችግር አሁን እዛ ቤት ከተከሰተ ከአሁኑ ስሜ ስለተነሳ ሌላ ችግር እንዳይመጣ ነው በህይወቷና በሰላም ከዛ ቤት እንድትወጣ ያረኳት። ኔክስት ደግሞ የደሞዟን እና የሻንጣ ጊዜ ነው በምንም ሰዓት ሄጄ ልቀብል ይችላሉ። ካንስሌሽኑን ግን ሴትዮዋን በሰላም ጠይቃት እሺ ካለችን ሊያደርግ ይችላሉ። እምቢ ካለችን መብቷ ነው። እኔ እንም መከራከራ አህመድ ሙቤ ልክ የለሃለው። ልጅቷ ኦልሬዲ አክቲቭ ናት፣ ብሎክ ተደርጋለች። ሴም ታይም ነው የተደረገችው። ስልክ ገብቶባት ነው። ኦኬ ልጅቷ ብሎክ ናት። ኦኬ ስለዚህ ያን ደግሞ በምን ይጨረሳል መሰለህ? አሁን ከሱ እጅ ወጥቷል አይደለ? ስለዚህ ነገ ልጅቷ ትሄዳለች ኤምባሲ፣ እናሳውቃለን። እንዲያውቁ ብቻ ነው የሚያደርጉት ነገር ኖሮ አይደለም፣ እናሳውቃለን። ከዛ በኋላ ሂውማን ራይት ሄዳ የሚደረጉ ነገሮች አለ፣ ያንን ይዛ ሌበር ሄደን እንደ አዲስ ይከፈታል። ምክንያቱም ብሎክ እያለባት ይች ልጅ ፖሊስም ጋር ሌበርም ሚግሬሽን መግባት አትችልም። የዛ የሂውማን ራይቱን ወረቀት ካልያዝን ማለት ነው። ገባ? ከዛ በኋላ እንዲያውም ክስ በፍርድ ቤት እንከፍታለን። በቃ ሙሉ ድምፅ አለ፣ ይተረጉማል። ያ ተተርጉሞ ትከፍታለች ማለት በዚህ አሁን ይሄ ነገር ቆይ እኔ ንገር አንድ ነገር አህመድ፣ አንድ ነገር ልጠይቅህና እኛም ሁላችንም እንግዲህ ሰላትም እየደረሰብን ነው፣ ሙስሊሞች ነን። እኔ የምጠይቅህ ነገር አህመድ፣ አሁን ይሄ ነገር ማለት እኔ ግን በጣም አዝኛለሁ። በነገራችን ማለት አሁን ነገ ችል አንተ ነገ ክስ ሲከፈት መቼም እች ልጅ ፖሊስ ዛበት ትሄዳለች። አኬድ ወይ ሙኒት ወይ አንድ ሰው ከሷ ጋር ሄዳል። የምትናገረውን ነገር ይተረገምላታል በአረብኛ። ያ የተናገረችው ነገር ይተረግማል፣ ይጻፋል። ከዛ በኋላ ክሱ ሲከፈታል። ከዛ በኋላ ደግሞ በዚህ ጉዳይ ላይ ማን ነው ይባላል። የከሌ አህመድ፣ አንተም ትጠራለህ። ክሱ ሲከፈት አንተም ጥሪ ይደረግልሃል። አንተም ፖሊስ ጋር ትቀርባለህ። አንተም ፖሊስ ይጠይቀሃል። እንዲህ ልጅ የምትባል በአንተ ስር የነበረች ይሄን ችግር ተፈጥሯል፣ ይሄ ተብሏል፣ እንደዚህ ነገሩ በጣም እየተጋጋለ ነው የሚሄደው። ሴትዮዋም ትጠራለች፣ እነሱም ይሄን የቮይስ ሜሴጅ ይዘዳል። ለምንድን ነው ችግሩን መፍታት ምንችል ከሆነ አንተ ያን ነገር ማድረግ የምትችል ከሆነ ሴትዮዋን አናግረሃት ተለማምጠሃት 2,000 1,000 ድርሃም መክፈል ያለብህ ከፍለህ እሷ 16 ቀን ደሞዝ አለባት። የ16 ቀን ደሞዟን ኦኬ እኔ 1,000 ድርሃም ነው የምከፍለው፣
የ16 ቀን ደሞዝ 500 ድርሃም ነው። 500 ድርሃም የ16 ቀኑን ከራሷ ትክፈል፣ 500ን ከኔ እከፍላለሁ። እች ልጅን ካንሰል ሴትዮ እንድታረግላት አናግራታለሁ ብለህ እና ነገሩን ብትከፍተው ይሻላል። እኔ አሁን ይኸውልህ ኬዙ እንዳይረዝም እኔ ሁሉም ነገር እኔ ላይ ጫና እያደረክ ነው። ሙቤ አንዴ ስማኝ፣ እኔ ለአንተ አሁን እኔ እኮ ከማንም ጎን ቁሜ አይደለም ለአንተ ጥሩ ነገር እየነገርኩ ሙቤ ስማኝ፣ ወላሂ ከነሱ ጎን ነው። እኔ አሁን እያየሁ ነው፣ ከነሱ ጎን እየሆንክ ነው። ልጅቷ አጠያየቅን ሁላ እያየሁ ነው። ልጅቷ ግን በሰከን ብላ እየመለሰችልህ ነው። ገባህ አይደለ? አሁን እኔ አንድ ነገር የምነግርህ እቺ ልጅ መጀመሪያ ከይቷ ነበር ሄጄ የወሰድኩት። በንትም መጣ ቋንቋ ስለማትችል በሜዲሲሲ መጣ ቋንቋ አትችልም ብለህ ተባራ። ቀራማ 5 ቀን ሲቀራት ነው ካንስሌሽኗን እኔ ጋር መጣች። ከዛ እኔ ቤት ስራ ለመፈለግ እስከ 1 ወር ድረስ ቆይታለች። እውነት ነው። ያን ሁሉ የቆየችበትን ቀራማ ከፍዬባት ነው ከራሴ ኪስ ያስገባት። አሁን እሷን ሁሉ አልጠየቅኩትም እኔ። ገባህ አይደለ? እዚህ ጋር ደግሞ ከዛ በላይ ደግሞ ያደረግኩላት ብዙ ነገር አለ። በቪዲዮ ደግሞ ልክላለሁ። ገባህ አይደለ? በውስጥ እና ይሄ ሁሉ ሆኖ እኔ ለምንድን ነው እሷ ላይ ይህንን ሊያደርግ የምፈልገው? ከቻልኩስ ለምንድን ነው ማላደርግላት? ሙኒት በሚትሄድበት ፖሊስ ምናምን ሰሰኝ ከኔ የምታገኘው ነገር አለ። አህመድ አሁን ምናረጋለን ጀማ በዚህም ትንሽ ሚዲያ ስለሆነ ሙኒት እኔ አንቺ አህመድ ልጅቷ አራታችን በውስጥ እናወራለን። በመሀላችን ማን ይገባል? ከኔ ጋር ልጅ አዩብ ይገባል። 5ታችን ልጅ አዩብ፣ አህመድ፣ ሙኒት ባለ ጉዳዩ እናወራለን። ከኔ ጋር በውስጥ እናውራ። በውስጥ ነገሩን ለመክፈት እንሞክር ተነጋግረን። ገባችሁ? ይሄን ነገር እናርግ። አህመድ ይቻላል። ይሄን እናርግ። በውስጥ እናውራ። ከኔ ጋር የምናወራው ሙኒት፣ እኔ ባለ ጉዳዩዋ፣ አህመድ ከኛ ጋር ደግሞ አንድ ሰው እንደው እኔ ፌር እንዳልባል ልጅ አዩብ ይፈርዳል። ከፈለጋችሁም በመሀላችን አንድ ኡስታዝ የምትሉ ከሆነ አንድ ኡስታዝ አመጣለሁ። እኔ ልጅ አዩብ ጉዳዩን ከመጀመሪያም እዚህ እየተከታተለ ስላለ ከእኛ ጋርም ስላለ ጉዳዩ ሲመጣ እዚህ ቤት ነበር፣ ሰምተዋል። ያው እሱም እንግዲህ ነገሩን ስለሚያውቀው የአረብ ሀገር ያለው ይሄ ነገር በውስጥ እንነጋገርና ዋትሳፕ ግሩፕ ክሬት ላርግ። ግሩፕ ላይ እኔ ያስገባችኋለሁ። እዛ ላይ በግሩፕ ተረጋግተን እናውራ። አይመስላችሁም? ይሻላል። ሙቤ አሁን እንግዲህ አማኔላ ሸር አድርጎ ያጀማ እስኪ ታብታብ አድርጉት አንድ ጊዜ። ባረከላ ፊ ኮፒ ሊንኩ 10 ሺህ ግባ። እሽራይክ እሺ። ግን ለጊዜው ሸጌ ካለሽበት ቦታ እንዳትንቀሳቀሺ፣ እንዳትወጪ፣ ከቤት እንዳትወጪ ካለሽበት ቦታ በፍጹም ሸጌ። እሺ ሸጌ፣ እኛ የቻልነውን ያህል እናገዝሻለን፣ በውስጥ እንነጋገራለን። ግን እስከዛ ድረስ ማንም ሰው ሲባል አደራ የፈለገ ነገር ቢሆን የፈለገ ነገር ይሁን እኔ ካሁን በኋላ ከዚህ ጉዳይ ላይ እጄን አንስቻለሁ እስከምን ድረስ ምንም ነገር እንዳታረጉ። እኔ ከዛ ካልኩ በኋላ እንደፈለጋችሁ ማድረግ ትችላላችሁ። ፎቶም ለጥፉ፣ ቪዲዮም ልቀቁ፣ መብታችሁ ነው። ሙቤ እኔ ስማኝ፣ ማንም ሰው የፈለገውን መለጠፍ ይችላል። እዚህ ጋር ልንገርህ፣ አይደለም ማንም ይችላል። ሁሉ የፈለገ ነገር ማድረግ ይችላል። እኔ አሁን አካውንት አለው ማድረግ ይችላል የፈለገው። አህመድ አንተ የባሰ ችግሩን ወደ ባሰ አታስኪደው። እኛ አሁን ተነጋገርን እኮ በውስጥ እንከፍታለን። እኔ እኮ እዚች ጋር ቃል ግቡን ለመሰለ እኔን እንደሚያከብሩኝ ስለማቅ ነው። አላህ ያክብራቸው እህቶቼ፣ እኔ ያከብሩኛል። አላህ ያክብራቸው። እዚች ጋር ትልልቅ ዩቱበሮች አሉ፣ ትልልቅ ሰዎች አሉ። አህመድ አንተ ማታውቃቸው ከዚህ ከስሩ ነው ቁጭ ብለው እየቀዱ ያሉ ትልልቅ ቲክቶከሮችም አሉ። ስለዚህ ይሄ ነገር እንዳይቸኩሉ ብዬ ነው እኔ እንደዛ ምለው። እኔ አንተ የዚህ የሚዲያ ሰው ነኝ፣ እኔ አውቀዋለሁ። እንዳይቸኩሉና አሁን ይሄን ነገር ተለቆ እንዳይሆን። ስለዚህ እኛ እስከምንነጋገር ይጠብቁ። ማታ ላይ ተመልሰን መተን በዚህ ጉዳይ ተነጋግረን ጉዳዩን እንደዚህ ቋጭተን እንደዚህ ደርሰናል ብለን ለህዝቡ እናሳልፋለን። ነገሩ እንዳይብስ ብዬ ነው፣ እንዲረጋጋ ብዬ ነው። ዘመኑ የሚዲያ ሰዓት ነው። ሁሉም ሚዲያ የራሱ ሚዲያ አለው። ግን ከዚህ ከታችኑ የሚያዩን የሚከታተሉ ስላሉ እነሱ እንዳይረጋጉና አሁን ይሄ ነገር ዩቱብ ላይ ቲክቶክ ላይ ከተለቀቀ ችግር እንዳይመጣ ቆዩ። ከዛ ማታ ላይ ያለውን ነገር ጨምራችሁ እኛ የተስማማንበትም ዛሬም የቀዳችሁት ካለ ከፈለጋችሁ አንድ ላይ አድርግታችሁ ትለቁታላችሁ። ኸላስ። ስለዚህ ተረጋጉንም እያልኩት ያለው በውስጥ እናወራለን።
አምስታችን በውስጥ እንነጋገር። ይሄ ነው መብቴው። ተረጋግተን ተደማምጠን ታይም እንይዛለን። እኔ ታይም ይዝገራል። ተረጋግተን ተነጋ። እሱም ካለተገኘ እንደፈለግሽ መናገር ትችላለሽ። አሁን ግን ወደ መብቴው እንሂድ። ብዙ ነገር አህመድ ያጠፋው ሊኖር ይችላል። አንቺ ያጠፋሽው ሊኖር ይችላል። እኔ ያጠፋሁት ሊኖር ይችላል። አሁን ግን እዚች ጋር ሆን ብሎ የሚጠብቁ ነገር አለ፣ ነገሩ እንዳይጋጋል። ገባሽ? አሁን አንቺ የተናገርሽን ቆርጠው ብዙ ትሪክ አለ። እኔ ስለማውቀው የሚዲያ ሰው ነኝ እና መጀመሪያ በውስጥ እንነጋገር። በዛ ነገር ከተስማማን ነገሩ ፒስ ከሆነ ፒስ ነው። ፒስ ካልሆነ ነገሩ ወደ መሄድበት አቅጣጫ ይሄዳል። ግን አሁን አንቺ የተወሰነ ነገር ማለሽ እኔን አክብርሽ ይመትሻል። ጀዛኪላ ኸይር፣ አመሰግናለሁ። ፈጣኔ ይባርክሽ። ስለዚህ ተግዢ፣ በውስጥ እናወራለን። እኔ አምስታችን በውስጥ እናወራለን። ተዋይተን የደረስንበት ሁኔታ ማታ እናሳውቃችኋለን። ከተስማማ ነገሩ ተስማማ፣ ችግሩን ለመፍታት ከተቻለ ካልተቻለ ምን ማድረግ አይችልም። እጃችሁ ላይ የፈለጋችሁ አድርጉ። መብቴን ፈልጉልኝ። ህይወቴ ተበላሽቷል። በቃ በእናንተ እጅ ላይ ህይወቴ እጃችሁ ላይ ነው ያለው። እኛ ካለሽበት ምንም ሆነች ምንም አደረገች ኦልሬዲ ወጥታለች ከዛ ቤት እና ቢያንስ አንተ እዚህ ቁጭ ብለህ ይሄን ያክል ሰዓት እየተከራከርክላት ለሷ ፍትህ እንትን እያልክ ያለው ዘመድህ ሁና የሀገርህ ልጅ ሁና አይደለም ማለት በእምነትም በምንም ተገናኝታችሁ አይደለም። ምንም የምታውቃት የለም። ይሄ ቪዲዮ ሲለቀቅ ነው ያወካት እና እሱም ደግሞ እንደ አንድ የሀገሩ ልጅ በቃ በደሏንም ትቶ የዚችን የልጅ ህይወት የሚስተካከለው በሱ መንገድ ከሆነ ያስተካክልላት። በቃ እንደ አንድ ወንድም ማለት በቃ ብዙ ሰዎች ለተለያዩ ለተጎዱ ሰዎች ሲደክሙ በቃ እኛ የሆነ ሰውነት መሰማት አለበት አይደል? በድላው ሊሆን ይችላል። ግን እችሊ ዞሮ ዞሮ ነገ የሆነ ነገር ሆነች ቢባል ያዝናል፣ በእርግጠኝነት ያዝናል። ስለዚህ ያለፈውን ነገር ትቶ የዚችን የልጅ ህይወት እንዲስተካከልላት በቃ ይቅርታ ብሏት ራሱ እንዲስተካከልላት ቢያደርግ የጠፋበት ነገር ካለ ገንዘብም ወጪ ያወጣው ነገር ካለ በግልጽ ተናግሮ በቃ ይሄን አውጥቻለሁ በሷ ላይ ይሄን ታግዘኝ ብሎ ያስተካክልላት በቃ እንጂ እዛ ነገር ውስጥ መልሶ ከተገባ እንደ አድርገኛለች እንደዛን ያ በቃ ያንን ተውትና እንደ አንድ ወንድሟ ህይወቷን እንዲስተካከል ያደርግላት። በቃ ይሄን ብቻ ነው የምለው። እሺ